ሞጁል ወይም ሪሰርች ለምታዘጋጁ ከዛሬ ጀምሮ 3 ቪዲዮዎችን ተመልከቱ። የመጀመሪያው ቪዲዮ ስለ ላይአውት ሲሆን፣ ሁለት ቴብል ኦፍ ኮንቴንት፣ 3 ሪፈረንስ እንዴት ማዘጋጀት እንደምንችል ይሆናል። የገጻችሁን ላይአውት ለማስተካከል እኒህ የመረጥኳቸው ብቻ ለማስተካከል ሞክሩ። በሚቀጥለው ደግሞ ሌላው እናያለን። እናንተ ስታርትን ክሊክ አድርጋችሁ ማይክሮሶፍት ወርድን መክፈት ትችላላችሁ። ከዚሁ ከከፈትኩት ዶክመንት ላይ ሁኜ አዲስ የመጻፊያ ቦታ ከፍታለሁ። ይህን ለማድረግ ፋይልን ክሊክ ከዛ ኒው ከዛ ብላንክ የገጻችሁን ላይአውት ለማስተካከል ከሚሆኖች መካከል ላይአውት ከዛ የላይአውት ሴቲንጓ ክሊክ አድርጉ። ከዚህ ከመጣልን ዲያሎግ ቦክስ ላይ ማሪጅንን ሁሉንም አንድ እናደርጋለን። ነገር ግን በየድርጅታችን ሌፍቱን 1.25 ወይም 1.5 ሊሆን ይችላል። ያንም ማስተካከል ይቻላችሁ። ከዛ ኦሪየንቴሽኑን ፖርትሬት በሁሉም ዶክመንት ላይ አፕላይ እንዲደረግ ሆል ዶክመንት የሚለውን እዚህ ጋር መምራት ይጠበቅብናል። በመቀጠል እዚሁ ላይአውት ሜኑ ላይ ሳይዝ ከሚለው ላይ ኤ4 እናደርጋለን። ምናልባት ኤ4 ከሌለ ሞር ፔፐር ሳይዝ ክሊክ በማድረግ ፔፐር ሳይዝ ከሚለው በታች ትንሽ ስክሮል ስታደርጉት ኤ4 ታገኛላችሁ። በሁሉም ዶክመንት ላይ አፕላይ እንዲደረግ ሆል ዶክመንት የሚለውን እዚህ ጋር መምራት ይጠበቅብናል። የራስጌና የግርጌ የጽሁፍ ማስቀመጫ ቦታ ለመወሰን ከላይ ኢንሰርት ታብን ክሊክ እናደርጋለን። ከዛ ሄደር ክሊክ ከሄደር በታች ካሉ ዝርዝሮች ኤዲት ሄደር ሚለውን ክሊክ እናደርጋለን። ከላይ ዲዛይን ሚለውን ክሊክ ስለዚህ ለሁለቱም 0.5 ብለን መወሰን ማለት ክሎዝ ሄደር ኤንድ ፉተር ሚለውን ክሊክ ማድረግ። በመቀጠል ደግሞ ፎንት እና ፓራግራፍ ግሩፕ ላይ ያሉትን ክሊክ እያደረግ ማስተካከል በጣም ስህተት። ያ ደግሞ ማኑዋል ነው። ለእያንዳንዱ ጽሁፍ እየሄዳችሁ ክሊክ ማድረግ ይጠበቅባቸዋል። ይህን ለማስተካከል ስታይል ከሚሉት ውስጥ ገብተን ማስተካከል ይጠበቅብናል። ኖርማል ከሚለው ላይ ራይት ክሊክ ሞዲፋይ ታይምስ ኒው ሮማን ፎንት 12 ጀስቲፋይ እናደርጋለን። ፎርማት ፓራግራፍን ክሊክ አላይመንቱን ሌፍት መሆኑን ማረጋገጥ ይጠበቅብናል። ፓራግራፍ ስፔሲንጉ ቢፎሩን 12 አፍተሩን ከዛ 0 እናደርገዋለን። ላይን ስፔሲንጉ 1.5 ደን ስንጨርስ ኦኬ እንላለን። ኦኬ ብለን ጨርሳለን። የጻፍነው ጽሁፍ ከአሁን በፊት ካለ እሱን አምጥተን ኮፒ አድርገን ይዘን መጥተን እዚህ ፔስት ማድረግ። ኮፒ ለማድረግ ኮንትሮል ሲ፣ ፔስት ለማድረግ ኮንትሮል ቪ በቀላሉ። ከዛ ኖርማል ቴክስቱን እንደያዘ ይቀጥላል። ምንም ማስተካከል አይጠበቅባችሁ። ቀጥታ ፔስት ማድረግ ብቻ ነው የሚጠበቅባችሁ። ፔስት ያደረግነውን ጽሁፍ መርጠን ከፓራግራፍ እና ፎንት ማኑዋሊ ላይ ከሚሰሩበት ቦታ ላይ ሄዳችሁ ብናየው ላይን ስፔሲንጉ 1.5 ፎንቱ ታይምስ ኒው ሮማን ፎንት ሳይዙ 12 ፓራግራፍ ስፔሲንጉ 12 ፖይንት በ0 ፖይንት። በመቀጠል ለእያንዳንዱ ሄደር ወይም ሌብል ልክ ኖርማል በሰራንበት መንገድ ተመሳሳይ ስቴፕ ተከትለን የተወሰነ ነገር ብቻ ነው የምናስተካክል። ሄዲንግ 1 የሚለው ላይ ራይት ክሊክ ሞዲፋይ ከለሩም አውቶማቲክ ፎንቱን ታይምስ ኒው ሮማን እናደርጋለን። 14 ወይም 16 እንደየ ሴክተራችሁ ማለት ነው። ቦልድ ማድረግ ይጠበቅብናል። ከዛ ከታች ሴንተር አላይመንት ፎርማትን ክሊክ ፓራግራፍን ክሊክ አላይመንቱ ሴንተር መሆኑን ማረጋገጥ አለብን። ስፔሲንጉ 24 በ12 ላይን ስፔሲንጉ 1.5 ከዛ ኦኬ። የምንፈልገውን ጽሁፍ መርጠን ሄዲንግ 1 የሚለው ላይ ክሊክ። በተመሳሳይ መልኩ ሄዲንግ 2 ላይ ራይት ክሊክ ሞዲፋይ ከለሩን አውቶማቲክ ቦልድ ፎንት ታይፕ ታይምስ ኒው ሮማን ፎንት ሳይዝ 13 ከዛ ፎርማት ፓራግራፍ ስፔሱ 12 ፖይንት በ12 ፖይንት ላይን ስፔሲንጉ 1.5 ከዛ ኦኬ። ከዚህ በኋላ ሄዲንግ 2 ይሆናሉ ብለን የምንጠብቃቸውን ርዕሶች እየመረጥን ሄዲንግ 2 እያልኩ እቀጥላለሁ። ቁጥርም ይሰጣቸዋል። ቻፕተር 1 1.1 1.2 1.3 እያለን ቻፕተር 2 2.1 2.2 2.3 እያልን እንቀጥላለን። ይሄ ቁጥሩ
አውቶማቲክ ላድርገው ቁጥሩን አላድርገው በሚቀጥለው ወይም በሌላ ጊዜ ልናየው እንችላለን። ለጊዜው ግን ይሄንን ዋናው ዓላማችን የጽሁፋችን መጠን እናስተካክል የሚለው ስለሆነ በዚህ ተከተሉ። ሄዲንግ 3ንም ለማስተካከል ሄዲንግ 3 ላይ ራይት ክሊክ ሞዲፋይ ፎንት ታይፑ ታይምስ ኒው ሮማን ፎንት ሳይዙ 12 ቦልድ ከለርን አውቶማቲክ ፎርማት ክሊክ ፓራግራፍ ኢንደንቴሽን 0.17 ስፔሲንጉን 12 ፖይንት በ0 ፖይንት ላይን ስፔሲንጉ 1.5 ከዛ ኦኬ። በተመሳሳይ መልኩ ሄዲንግ 4ን ለማስተካከል ራይት ክሊክ ሞዲፋይ ከለሩ አውቶማቲክ ኢታሊክ መሆን አለበት። ቦልድን ማጥፋት አለበት። ታይምስ ኒው ሮማን 12 ፎርማት ፓራግራፍ ሌፍት ኢንዴንቴሽን 0.3 ፓራግራፍ ስፔሲንግ 12 በ0 ከዛ ኦኬ። ሁሉንም ቻፕተሮች እየመረጥን ሄዲንግ 1 እናደርጋለን። ከቻፕተሮች ግርጌ ዝቅ ብሎ ደግሞ ሳብታይትሎቹ ሄዲንግ 2 ይሆናሉ። የሳብታይትል ደግሞ ሄዲንግ 3 ይሆናል። ሳብ ደግሞ ሄዲንግ 4 ይሆናል ማለት ነው። ይህን ሁሉ በፔጃችን በሙሉ እናስተካክላለን። ይህን እየመረጥን ክሊክ ማድረግ ይጠበቅብናል። አብስትራክት፣ ቴብል ኦፍ ኮንቴንት፣ ሊስት ኦፍ ፊገርስ፣ ሊስት ኦፍ ቴብልስ የሚሉት አይነት ታይትሎች በሄዲንግ 1 እንሰራቸዋለን። ለቻናሉ አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሼር አትዘንጉ። አመሰግናለሁ።